ሰላም ሰላም የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ የምገኘው ያው ገጠር ነው። ያው የገጠር ልጅ ነኝ እንደምታውቁኝ በገጠር ነው ያደግኩት እና ሰፈሩን እስኪ በደንብ ላሳያችሁ። ያው በጣም ልም ያለ ገጠር የሚባል አይደለም፣ መካከለኛ ገጠር የሚባል ነው። ቢያንስ ውሃ ግማሹ ውሃ ገብቶበታል፣ ግማሹ ማለት ነው። መብራት የለውም፣ መብራት አልገባበትም። ግን ሜዳው ምን ያህል ወለል ያለ ሜዳ ምናምን እንደሆነ አሳያችኋለሁ። እዩት። ታዩትኝ ወለል ያለ ሜዳ ማለት እንግዲህ በነገራችን ላይ ዙም ሳረገው ቅርብ ምናምን ሊመስል ይችላል እንጂ በጣም ሰፊ ነው ለመናገር ነው። ይሄ አካባቢ ሰፈሩ ነው። ይሄ ቆርቆሮ ብዙ አለ። ያው እንደምታዩትኝ ቆርቆሮ አለ ብዙ ለመናገር እና ሜዳማ ነው። ወደዛ ያው በጣም ትላልቅ ተራራ አለ ወደ ላይ። ይሄ ጀመዱ ምናምን ይባላል። እንደውም በባለፈው ነው ሄጄ ያሳየኋችሁ። በጣም የሆነ የት ነው ምናምን እያላችሁ እንደው አብዛኞቹ ጎንደር ምናምን ስትሉኝ ነበርና ይሄ ወደ ላይ ያለው ነው እና ጀመዱ ይባላል። ይሄ ወደ ታች በጣም ልም ያለ ሜዳ ነው። ወደ ታች እነዚህ ትናንሾቹ ተራሮች ናቸው እንጂ የሚያግሩት ወደ ታች ልም ያለ ሜዳ በቃ ዋጃ አላማጣ በቃ ወደ ታች ልም ያለ በረሃ ነው እና ይሄንን ይመስላል ሰፈራችን በትንሹ እና ጽድት ያለ ሰፈር ነው። እንደምታዩት ይሄ አረንጓዴ የለበሰው ማሽላ ነው። አሁን ላይ ያለ ማሽላ ማለት ነው። ማሽላ ምናምን የተዘራ ከዛ ሌላው ጥቋቁሩ ገና የታረሰ ነው። ዝናብ ያው በደንብ ስላልጣለ ይጠባል። ከዛ በኋላ በደንብ ጤፍ ይሆናል፣ አሳያችኋለሁ ማለት ነው። ጤፍ ሲሆን ደግሞ ምናምን በደንብ ነው የማሳያችሁ። የምታውቁት ገጠር ስትቀመጡ ያው ኢንተርኔት በጣም ፈታኝ ነገር ነው። ትልቁ ኔትወርክ እና ኢንተርኔት ስለሚለያይ ኔትወርክ ካለበት ኢንተርኔት ስለማይሰራ እና እንደምታዩት ተራራው እየወጣ ነው። ትንሽ ከፍ ወዳለ ቦታ ትንሽ የመስራት አቅም አለውና ምንም አይልም። እና ሰፈሩ ከዚህ ወደ ታች ያው በምታዩት ጽድት ያለ ሰፈር ነው። አንዴ ከተራራው ደግሞ ስንወጣ አሳያችሁ። ሰፈሩ በቃ ይሄንን ይመስላል። ያው ሰፈሩ እንግዲህ ይሄንን ይመስላል። ያው እኔ የተወለድኩበትን አሳያችኋለሁ። ይሄ አሁን አጎቴ ቤት ነው። አያቶች እዚህ ነው ያሉት። በቀጣይ ቪዲዮ ደግሞ የተወለድኩበትን ገጠር ምናምን አሳያችኋለሁ። ይሄ ልጅ